ሰላም እንዴት ናችሁ? እኔ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በሌላ ቪዲዮ ተገናኝተናል። የዚህን የቤት ውስጥ ካልሲ አሰራር አሳያችኋለሁ። ለመጪው ገና ልትጠቀሙበት የምትችሉት አይነት ነው። በዚህ ወቅት እንደዚህ አይነት ካልሲዎች መስራት የተለመደ ነው። እኔም በቀላሉ እንዴት መስራት እንደሚቻል አሳያችኋለሁ። ይሄ ከ35 እስከ 37 የጫማ ቁጥር ላላቸው የሚሆን ነው። ሌሎች ሳይዞችን መስራት ከፈለጋችሁ ደግሞ ዲስክሪፕሽን ቦክስ ላይ ሜዠርመንቶችን አስቀምጥላችኋለሁ። ከዚህ በፊትም ሌሎች የተለያዩ ካልሲ አሰራር አይነቶች የሰሯቸው ቪዲዮዎች አሉ። ፕሌሊስት አለ ቻናሌ ላይ፣ እዛ ላይ ማየት ይቻላል። ዛሬ የምጠቀመው እነዚህን ሁለት አይነት ክሮች ነው። ወፈር ያሉ ክሮች ናቸው። 4.5 ሚሊ ሜትር ኪሮሽ መስሪያ፣ መቀስ እንዲሁም መጨረሻ ላይ ለማያያዣ መርፌ እጠቀማለሁ። በተለያየ መንገድ ለምታበረታቱኝ ሁሉ ምስጋናዬ ከፍ ያለ ነው። አሁንም ቪዲዮውን ከወደዳችሁት ሁላችሁም ላይክ በማድረግ ብትጀምሩ በጣም ደስ ይለኛል። ወደ አሰራሩ እንሄዳለን። ከመጀመራችን በፊት ትንሽ ግልጽ ለማድረግ የምንሰራው በዝርግ ነው። በዝርግ እንሰራና መጨረሻ ላይ ነው የምንገጥመው። ስሙ እንደሚያመለክተው በ6 ጎን ነው የምንሰራው። በ6 ጎን በዝርግ እንሰራለን። በግራኒ ስቲች፣ በጣም ቀላል ስቲች ነው። ከዛ በኋላ መጨረሻ ላይ እንገጥማለን። ከፊት ያለውን ደግሞ ከገጠምን በኋላ እንሰራዋለን። እንደዚህ ጠበብ እያለ እንዲሄድ ስትሰሩ እናንተ እየለካችሁ መስራት ይቻላል። ከዛ ደግሞ ቁመቱን በእነዚህም አጀስት ማድረግ ይቻላል። ለምሳሌ እኔ 3 ዙሮችን ነው ዲክሪስ የሰራሁት። እናንተ ጨመር ማድረግም ትችላላችሁ ቁመቱን ለማርዘም። ይሄኛውን ዙሮቹን በጨመራችሁ ቁጥር በጣም እንዳይሰፋ ይሄንን ለከታችሁ አንዴ እንደዚህ ከመጣላችሁ በኋላ በዚህም ቁመቱን ማርዘም ይቻላል። እነዚህን ዙሮች በመጨመር ማለት ነው። ይህ ሳይዙን በሴንቲሜትር ለማየት 23 ሴንቲሜትር ነው። እናንተ እንደ እግራችሁ መጠን እየለካችሁ መስራት ትችላላችሁ። አለዛም ሜዠርመንቶችን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ላይም እያያችሁ አጀስት ማድረግ ይቻላል። በጣም ቀላል ነው። ሁላችሁም እንደምትሞክሩት እርግጠኛ ነኝ። አሁን ወደ አሰራሩ እንሄዳለን። ስሊፕ ኖት ሰርች ጀምራለሁ። ከዛ 4 ሰንሰለቶችን ሰራለሁ። 1 2 3 4። የመጀመሪያው ሰንሰለት ላይ አስገብቼ ክሩን ዝም ብዬ እንዲያሳልፋለሁ። እዚህ ጋር ትንሽ ክብ ሰርተናል። ይሄንን በማጂክ ሪንግ መስራት ይቻላል። ከዛ 3 ሰንሰለቶችን እንሰራለሁ። እነዚህ 3 ሰንሰለቶች እንደ አንድ ድርብ ኪሮሽ ይቆጠራሉ። እዚህ ውስጥ መሀል ላይ እያስገባው ነው የምሰራው። ከዛ ሌላ ድርብ ኪሮሽ ሰራለሁ 2 ከመጀመሪያው ጋር። ከዛ 3ኛውን ሰራና በመሃል 2 ሰንሰለቶችን ሰራለሁ። ከዛ አሁንም እዚህ ውስጥ እያስገባው ነው የምሰራው። 3 ድርብ ኪሮሾችን በተከታታይ እንዲሰራና 2 ሰንሰለቶችን በመሃል። ከዛ አሁንም በተከታታይ 3 ድርብ ኪሮሾችን እየሰራው 6 ጊዜ እሰራለሁ። እነዚህን 6 ጊዜ ማለት ነው። 2 ሰንሰለቶች በመሃል እየሰራው አንድ 2 3 ከዛ 2 ሰንሰለቶችን ሰራና መልሼ አሁንም እዚህ ውስጥ 3 ድርብ ኪሮሾችን ሰራለሁ በተከታታይ። ሁለት 3 እዛ 2 ሰንሰለቶችን 1 2 3 4 5 የመጨረሻዎቹን 3 ድርብ ኪሮሾች እሰራለሁ እዚህ ውስጥ። 1 2 3
ከዛ 2 ሰንሰለቶችን እሰራና ዙሩን ገጥማለሁ። እዚህ ጋር የተነሳንበት ሶስተኛው ሰንሰለት ላይ ነጠላ ኪሮሽ ነው የምሰራው። እንደዚህ በነጠላ ኪሮሽ አያይዘዋለሁ። ከዛ እዚሁ ጋር 2 ሰንሰለቶችን ሰራና ይሄ እንደ አንድ ይቆጠራል። 1 2 3 ከዛ ወደ ኋላ ተመልሼ እዚህ ውስጥ ሰራለሁ ድርብ ኪሮሾችን። ከዚህ ጋር 2 3 ከዛ ሰንሰለት አልሰራም ከዚህ በኋላ በመሃል ወደዚህ ሄዳለሁ። ሶስት ጊዜ ሰራለሁ። ከዛ 2 ሰንሰለቶችን እነዚህ ማዕዘኖቹ ነው የሚሆኑት። በየማዕዘኖቹ 2 ሰራለሁ። በእነዚህ መሃል ግን ምንም አልሰራም። ከዛ መልሼ እዚህ ውስጥ 3 ድርብ ኪሮሾችን ሰራለሁ። እንደዚህ። ከዛ አሁን ሰንሰለት አልሰራም፣ ዝም ብዬ እሄዳለሁ ወደዚህኛው። ሁለት 3 ከዛ 2 ሰንሰለቶችን እሰራና መልሼ 3 ድርብ ኪሮሾችን እሰራለሁ። ከዛ አሁን ሰንሰለት አልሰራም፣ እቀጥላለሁ። ወደዚህኛው ማዕዘን ሄዳለሁ። 3 ድርብ ኪሮሾች ከዛ 2 ሰንሰለቶች ሰራና መልሼ እዚህ ውስጥ 3 ድርብ ኪሮሾችን ሰራለሁ። ከዛ ወደዚህኛው ማዕዘን ሄዳለሁ። ከዛ መጨረሻ ላይ እዚህ ጋር 3 ብቻ ነው ሰርተን ያለፍነው። አሁን 3ቱን እጨምራለሁ ለዚህኛው ማዕዘን። ሰንሰለት አልሰራም። አሁንም በማዕዘኖቹ መሃል ብቻ ነው ሰንሰለቶችን የምሰራው። ሁለት 3 ከዛ 2 ሰንሰለቶችን እሰራለሁ። 6 ማዕዘን ነው። 1 2 3 4 5 ከዚህኛው ጋር 6 ማለት ነው። አሁንም እዚህኛው ላይ መጨረሻው ላይ በነጠላ ኪሮሽ ነው አሁንም የማያይዘው። እንደዚህ እዚህ ጋር ተመልሼ እንድሰራ ነው። 2 ሰንሰለቶችን እሰራና አሁንም የማዕዘኑን ግማሽ ሰርቼ እሄዳለሁ። እንደዚህ ወደ ኋላ 2 ድርብ ኪሮሾችን እሰራለሁ። ዙሩን ተመልሼ ስመጣ እዚህ ጋር ሶስቱን እንደገና እሰራለሁ፣ ልክ እንዳሆኑ ማለት ነው። ከዛ አሁንም ሰንሰለቶች አልሰራም። እዚህ ጋር 3 ድርብ ኪሮሾችን እሰራለሁ። እንደዚህ። ከዛ አሁን የሚሆነው የማዕዘን ነው። ይሄ ማዕዘን ውስጥ ነው። ከዛ እዚህ ጋር 3 ድርብ ኪሮሾችን እሰራና 2 ሰንሰለቶችን እሰራለሁ። ከዛ ተመልሼ እዚህ ውስጥ 3 ድርብ ኪሮሾችን እሰራለሁ።
3 ከዛ ይሄኛው ማዕዘን አይደለም፣ ስለዚህ 3 ድርብ ኪሮሾችን ብቻ ነው የምሰራው እዚህ ጋር። እንደዚህ ከዛ ይሄኛው ደግሞ ማዕዘን ነው። 3 ድርብ ኪሮሾችን መጀመሪያ ከዛ 2 ሰንሰለቶችን ሰርቼ መልሼ እዚህ ውስጥ 3 ድርብ ኪሮሾች መጨረሻ ላይ ደርሻለሁ። እዚህ ጋር 3ቱን እሰራለሁ። 3ቱን ድርብ ኪሮሾች ማዕዘኑን ለመጨረስ ማለት ነው። እዚህ ውስጥ አስገብቼ 3 ድርብ ኪሮሾች እሰራና 2 ሰንሰለቶችን ሰርቼ የመጨረሻው ላይ በነጠላ ኪሮሽ አያይዛለሁ። እንዳያችሁት በጣም ቀላል ነው። 3 ድርብ ኪሮሾች እየሰራን በየማዕዘኑ ብቻ ሰንሰለቶች በመሃል እያደረግን እንቀጥላለን። 1 2 3 ዙሮች ነው አሁን የሰራ ነው። 2 ተጨማሪ ዙሮችን ሰራና ተመልሼ እመጣለሁ። ተጨማሪ 2 ዙሮችን ሰርቼ ተመልሻለሁ። ጠቅላላ 1 2 3 4 5 በዚህ ከለር 5 ዙሮችን ሰርተናል። አሁን ይሄኛውን ክር ቆርጥና ክር እንቀይራለን። እንደዚህ እያደገ ነው ካልሲያችን። ይሄንን ዙሩን እዘጋና እቆርጣለሁ። እስካሁን ዙሮችን ስንዘጋ በነጠላ ኪሮሽ ነበር ተመልሼ ስለምሰራበት። አሁን ግን ይሄን ክር ስለምቆርጠው የመጨረሻው ላይ እንደዚህ አስገብቼ በስሊፕ ስቲች ነው የምዘጋው እንደዚህ። ከዛ 1 ሰንሰለት እሰራና እቆርጠዋለሁ ይሄን እንደዚህ። ከዛ ይሄንን ወደ ውስጥ ማስገባት ይቻላል። መጨረሻ ላይ በደንብ አስገባዋለሁ። መጀመሪያ በክብ ጀመርን፣ የመጀመሪያው ዙር ክብ፣ ከዛ 6 ማዕዘን አደረግነው። ማዕዘኖቹ በደንብ ይታያሉ። እዚህ ጋር አሁን የቆረጥኩበት ጋር ይሄንን ክር እዚህ ደግሞ ጀምራለሁ። እንደዚህ ስቤ ያወጣለሁ። እንደዚህ አድርጌ አያይዛለሁ። ከዛ 3 ሰንሰለቶችን ሰራለሁ። 2 3 ከዛ እዚህ ውስጥ ተጨማሪ 2 ድርብ ኪሮሾችን ሰራለሁ። እንደዚህ ይሄ የማዕዘኑ ግማሽ ነው። አሁንም ዙሩን ስንዘጋ እዚህ ጋር 3ቱን ደግሞ ጨምራለሁ። አሁን የሚቀጥለው ላይ ሄዳለሁ። ተመሳሳይ ነው የምንሰራው። በጣም ቀላል ስራ ነው። በቃ 3 ድርብ ኪሮሾችን እንደዚህ እየሰራን መሄድ ነው። እንደዚህ ከዛ እዚህም ጋር ከዛ ማዕዘኖቹ ላይ ስንደርስ እስካሁን እንደሰራ ነው። መጀመሪያ 3 ከዛ 2 ሰንሰለቶችን ከዛ መልሰን 3 በቃ ይሄንኑ መደጋገም ነው።
የምትፈልጉትን ሳይዝ እስኪመጣ ድረስ እንደዚህ እንዲያረግን በዚህ ከለር ደግሞ ተጨማሪ ዙሮችን ሰርቼ ተመልሼ እመጣለሁ። ተጨማሪ ዙሮችን ሰርቻለሁ 3 በቀዩ እዚህ 5 8 ዙሮችን እኔ ለምሰራው ሳይዝ አንድ ዙር እሰራለሁ። ትልቅ ሳይዝ ከዚህ በላይ መስራት ከፈለጋችሁ ዙሮቹን በመጨመር አነስ ያለ ከፈለጋችሁ ደግሞ በመቀነስ አጀስት ማድረግ ይቻላል። አሁን የመጨረሻውን ዙር አሳያችኋለሁ። የዙሩ መጨረሻ ላይ ነኝ። ሶስተኛው ላይ አሁንም አስገብቼ በስሊፕ ስቲች ዘጋለሁ። አሁን እንደዚህ ከዛ እዚሁ ጋር 3 ሰንሰለቶችን እሰራለሁ። ይሄ ዙር የሚሆነው እያንዳንዱ ስቲች ላይ አንዳንድ ድርብ ኪሮሾች ነው የምንሰራው። እንደዚህ 3 ሳይሆን እያንዳንዱ ላይ አንዳንድ እየሰራው ነው የሚሄደው። ይሄ እንደ አንድ ይቆጠራል እዚህ ጋር። ከዚህ የሚቀጥለው እዚህ ጋር ነው የሚሆነው። ይሄ ሁለተኛውን እዚህ፣ ከዛ እያንዳንዱን እያየው አንዳንድ እሰራለሁ። ይሄ የመጨረሻው ዙር ይሆናል። በተመሳሳይ እንደዚህ አንዳንድ እየሰራው ሄዳለሁ። ማዕዘኑ ላይ ብቻ ትንሽ ይለያል። ማዕዘኑ ላይ ደርሻለሁ። ማዕዘኑ ላይ 5 ድርብ ኪሮሾችን ሰራለሁ። እንደዚህ 3 ሳይሆን 5 ዝም ብዬ እዚህ 2 ሰንሰለት ቦታ ላይ 5 ሰራለሁ። 2 3 4 5 ከዛ ከዚህ ጨምሬ አንዳንድ እየሰራው ደግሞ ቀጥላለሁ። እንደዚህ በተመሳሳይ ሁሉም ማዕዘኖች ላይ እንደዚህ 5 እየሰራን እንሄዳለን። ሌሎቹ ላይ አንዳንድ እየሰራን እንደምታዩት ቆንጆ ከርቭ እንዲሆን ነው። ይሄኛው እስካሁን ስንሰራ የነበረው እንደዚህ ወጣ ይላል። ይሄ ግን የመጨረሻው ስለሆነ እንደዚህ በኋላ ስናያይዝ ለምሳሌ እዚህ ጋር ለማሳየት እንደዚህ ቆንጆ ሆኖ ከርቭ እንዲሆን ነው ስናያይዝ። የዙሩ መጨረሻ ላይ ደርሻለሁ። እንደዚህ አሁን ይሄንን ዙሩን ገጥማለሁ። ሶስተኛው ሰንሰለት ላይ አስገብቼ በስሊፕ ስቲች አያይዝና አንድ ሰንሰለት ሰርቼ ይሄንን እቆርጣለሁ። ከዛ ይሄንን ወደ ውስጥ ማስገባት እችላለሁ። እንደዚህ ይሄኛው ፊቱ ነው፣ ይሄ ጀርባው ነው። ስለዚህ እንደዚህ እንገለብጠውና እናያይዛለን። እንደዚህ መርፌ ላይ ክር አስገብቻለሁ። በመርፌ እናያይዛለን። 1 2 3 4 5 ናቸው። ሶስተኛው ላይ አስገባለሁ። እንዲህ ሁለቱንም ሉፖች እጠቀማለሁ። እዚህኛውም ጋር ሶስተኛው የመሃለኛው ላይ እንደዚህ አድርጌ ይሄን ቋጥረዋለሁ ጠበቅ እንደሌለኝ። ከዛ ኢንቪዚብል ጆይን በሚባለው ነው ማያይዘው። አንዳንዱን ሉፕ ብቻ እየተጠቀምኩኝ ከዚህኛው በኩል ይሄንን ሁለት አለ፣ ይሄን ትቼ ይሄኛውን ብቻ፣ በዚህኛው በኩል ደግሞ የኋለኛውን እንደዚህ አድርጌ እንዲያስገባለሁ። ከዛ ሁለተኛውም ላይ
እንዲህ የኋለኛውን ከዛ ከዚህ ደግሞ ይሄንን የፊት ለፊቱን እንደዚህ ጠበቅ እያረኩኝ አንዳንዱን ሉፕ ብቻ እየተጠቀምኩ አያይዛለሁ። እንደዚህ በተመሳሳይ ዙሪያውን ገጥሜ ቪዲዮውን እንዳላስረዝምባችሁ ነው። እዚህ ጋር ትንሽ ሲቀር ተመልሼ እመጣለሁ። መጨረሻ ላይ ደርሻለሁ። ሳታዛቡ በትክክል ከገጠማችሁ እንደዚህ ነው የሚሆነው። መጨረሻ ላይ እንዲህ መሆን አለበት እኩል። እኔ ትንሽ ክፍተት እንዲኖረው ስለፈለኩኝ የተወሰነ ትቻለሁ። እንደዚህ እናንተ እንደ ምርጫችሁ እስከ ጫፍም ድረስ ግጥም ማድረግ ይቻላል። የተውኳቸው ስቲቾች 1 2 3 4 5 እስከ ማዕዘኑ ድረስ 5 ነው የተውኩት። እዚህ ጋር በዚህኛውም በኩል እኩል ቦታ ላይ ማለት ነው። አሁን ይሄንን ስናወጣ ስናስገባ እንዳይላላ ወይም እንዳይፈታ አጠብቀዋለሁ። በደንብ አርጌ እንደዚህ እያጠበቅኩኝ እሰፋዋለሁ እንዲህ። እንደዚህ ይበቃዋል። አሁን አይ ቲንክ ይሄንን መቁረጥ እችላለሁ አሁን። ከዛ እገለብጠዋለሁ። እንደዚህ ይሆናል። እንዲህ ነው የተያዘበት የሚሆነው። ይሄ መርገጫው ነው። ልሙጥ ስለሆነ ብዙ አይቆረቆርም ተረከዙም እንደዚህ። ከዛ ይሄኛው ከላይ ያለው ማስገቢያው ነው ማለት ነው። አሁን ከጫፍ በኩል እንሰራለን። ከዚህ ከጫፍ በኩል ጠበብ እያለ እንዲሄድ 1 2 ዙር እሰራለሁኝ። እንደዚህ ክሩን ይሻለው። ከዚህ ጋር እነሳለሁ ከዚህ። ከዛ ክሩን እንዲህ ስቤ ያወጣለሁ። ከዛ 3 ሰንሰለቶችን እሰራለሁ እንደዚህ። ከዛ ይሄ እንደ 1 ድርብ ክሮሽ ይቆጠራል። ሁለቱን እንደዚህ 1 ግማሽ ሳልጨርሰው እንደዚህ ብቻ እሰራለሁ ይሄንን። ከዛ አሁንም ሁለተኛው ላይ እንደዚህ እሰራለሁ። ከዛ አንድ ላይ እንደዚህ ዲክሪስ እሰራለሁ። እየቀነስኩ ነው አሁን የምሄደው። 1 ድርብ ኪሮሽ ከዛ የሚቀጥሉት ሁለቱን በአንድ አረጋለሁ። እዚህ ጋር 1 እሰራለሁ። ከዛ የሚቀጥሉትን ሁለቱን በአንድ አረጋለሁ። እነዚህን አብሬ እየሰራሁ ሄዳለሁ። መጀመሪያ እንደዚህ ሳልጨርሰው እጠልፍና እንደገና ሁለተኛው ላይ እንደዚህ 3 ሲቀር አንድ ላይ አሁን ሁለቱን በአንድ አደረኩት። የሚቀጥለው ላይ ኖርማል ድርብ ኪሮሽ እሰራለሁ እንደዚህ 1፣ የሚቀጥሉትን ሁለቱን ደግሞ በአንድ ማለት ነው። እንደዚህ ሳልጨርሰው ከዛ የሚቀጥለው ላይ
እንደዚህ አንድ ድርብ ኪሮሽ፣ ከዛ የሚቀጥሉትን ሁለቱም በአንድ እንደዚህ እንደዚህ እያረኩኝ ዙሪያውን ጨርሼ ተመልሼ እመጣለሁ። መጨረሻ ላይ ደርሻለሁ። ዙሩን ገጥማለሁ። ሶስተኛው ሰንሰለት ላይ አስገብቼ በስሊፕ ስቲች አያይዛለሁ። አሁን ጠበብ እያለ ነው። አሁንም እንደገና አጠባለሁ። እዚህ ጋር 3 ሰንሰለቶችን እሰራለሁ። ይሄኛው ዙር ደግሞ የሚሆነው ሁሉንም 2 በ1 እያረኩኝ እሰራለሁ። ከዚህ እጀምራለሁ ከመጀመሪያው እንደዚህ ሳልጨርስ፣ ከዛ የሚቀጥለውም ላይ እንደዚህ እያረኩኝ ዙሪያውን እሰራለሁ። ሁሉንም 2ቱን በአንድ መጨረሻ ላይ ደርሻለሁ። አሁንም ዙሩን ገጥማለሁ በስሊፕ ስቲች እንደዚህ። አሁን እንደዚህ እየጠበበ ነው፣ ትንሽ ይቀራል። ይሄ አንድ ዙር ልክ እንዳሁኑ 2 በ1 እሰራለሁ። 3 ሰንሰለቶችን ሰርቼ ጀምራለሁ እንደዚህ። መጨረሻው ላይ ነኝ። አሁንም ዙሩን ገጥማለሁ። ከዛ አንድ ሰንሰለት ሰራና እቺ ናት የቀረችው። ይሄንን በመርፌ እገጥመዋለሁ። እንደዚህ አሁን ቅርጹ ቆንጆ ሆኗል። ጥበብ እያለ ሄዷል። ይሄንን እቆርጥና በመርፌ እንገጥማለን። እንደዚህ ረዘም አድርጌ እቆርጣለሁ። ይሄንን በመርፌ እንደዚህ እገጥማለሁ። ስላልገለበጥኩት እንዳይታይ አድርጌ እንደዚህ አያይዘዋለሁ። ብዙ ሰፊም አይደለም፣ ለመግጠም ያህል ነው። ከዛ ወደ ውስጥ ይሄን እንደዚህ አስገባዋለሁ። ከውጭ እንዳልቋጥረው ነው። እዚህ ጋር መቋጠር እችላለሁ። ይሄው እንደዚህ አልቋል። አሁን ጌጥ ማድረግ ነው። እዚህ ጋር አንድ ዙር ቦርደር እናደርጋለን። እዚህ ጋር ሪባን እንሰራለን ልክ እንደዚህ እና አንድ ዙር ደግሞ በዚህ በቤዡ መስራት ይቻላል። አለዛም እንደዚሁ መተው ይቻላል። ለማሳመር ያህል ነው። ይሄንን ከዚህ ጋር ጀምራለሁ። እንደዚህ ክሩን ስቤ ያወጣለሁ።
ከዛ አንድ ሰንሰለት ሰራና የሚቀጥለው ላይ ስሊፕ ስቲች ሰራለሁ እንደዚህ። ከዛ አንድ ሰንሰለት ስሊፕ ስቲች፣ አንድ ሰንሰለት እንብዬ እንደዚህ እያሳለፍኩኝ እቀጥላለሁ። አንድ ሰንሰለት ከዛ የሚቀጥለው ላይ ስሊፕ ስቲች፣ ይኸው የሚያምር ቦርደር ነው። እንደዚህ ተመሳሳይ ዙሪያውን እጨርሳለሁ። ዙሪያውን ቦርደሩን እንደዚህ ጨርሻለሁ። እዚህ ጋር ደግሞ ትንሽዬ ሬባን ሰርቼ አያይሻለሁ። ይሄ በጣም ቀላል ነው። በሁለቱ ከለር ሰንሰለቶችን ሰርቶ መሀል ላይ ማያያዝ ነው። እንደዚህ ቆንጆ አድርገን ጨርሰናል። እንዳያችሁት በጣም ቀላል ነው። ሁላችሁም ልትሰሩት የምትችሉት ነው። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።